የአዶልፍ ሂትለር ሴራ በግላዊትዝ የህወሓት ሴራ በሃውዜን በዓለም ታሪክ ውስጥ የፖለቲካ ስልጣንን ለመጨበጥ ህዝብን ለጦርነት ለማንቀሳቀስና ጠላትን ባለም አቀፍ መድረክ ለማስኮነን ንጹሃን ዜጎችን መስዋዕት በማድረግ የሚቀነባበሩ ወታደራዊ ሥራዎች አውዳሚ መዘዞችን አስከትለዋል። ለዚህም በግንባር ቀደምትነት የሚጠቀሰው በፈረንጆች አቆጣጠር በ1939 ዓ.ም አዶልፍ ሂትለር ፖላንድን ለመውረድ የፈጠረው የግላዊትዝ ኦፕሬሽን የተባለው ታሪካዊ ክስተት ተጠቃሽ ነው። በጊዜው ሂትለር ፖላንድን ለመውረር ሙሉ ወታደራዊ ዝግጅቱን ቢያጠናቅቅም የፖላንድ የቅርብ ወዳጅ የነበሩት እንግሊዝና ፈረንሳይ ጣልቃ እንዳይገቡ ለመከላከል ሲል ጥቃቱን ፖላንድ የጀመረችው ለማስመሰል የሚያስችል የፖለቲካ ሴራ መፍጠር ነበረበት። በዚህ መሰረትም ነሐሴ 31 ቀን ምሽት በአልፍሬድ ናውጆክስ መሪነት የናዚ የደህንነት ኃይሎች በፖላንድ ወታደራዊ ዩኒፎርም በመልበስ በድንበር ላይ የምትገኘውን የገዛ ሀገራቸውን ሬዲዮ ጣቢያ በኃይል ወረሩ። ከዚያም የሬዲዮ ስርጭቱን ጠልፈው የግላዊትዝ ሬዲዮ ጣቢያ አሁን በፖላንድ እጅ ገብቷል፣ የፖላንድ ጦር ጀርመንን ማጥቃት ጀምሯል፣ ሰዓቱ የኛ ነው የሚል የሐሰት አዋጅ አስተላለፉ። ድርጊቱን ይበልጥ እውነተኛ ለማስመሰል ከማጎሪያ ካምፕ ያመጧቸውን ምስኪን እስረኞች የፖላንድ ዩኒፎርም አስለብሰው በቦታው ላይ በጥይት በመግደል አስክሬናቸውን በትነውት ሄዱ። በማግስቱ መስከረም 1 ቀን ሂትለር ይህን የተቀነባበረ ውሸት እንደ ሽፋን በመጠቀም ትናንት ምሽት የፖላንድ መደበኛ ወታደሮች በግዛታችን ላይ ተኩስ ከፍተዋል፣ ከዚህ ሰዓት ጀምሮ እኛም በተኩስ እንመልሳለን በማለት ለዓለም አውጆ ወረራውን የጀመረ ሲሆን ይህም ከ70 ሚሊዮን በላይ የሚሆኑ ሰዎችን ሕይወት የቀጠፈው ሁለተኛው የዓለም ጦርነት እንዲቀጣጠል ምክንያት ሆነ። ይህ የአዶልፍ ሂትለር በጀርመን በፈጸመው ሴራ በኢትዮጵያ ታሪክ ውስጥ በሃውዜን ህወሓት የትግራይ ህዝብ ላይ ከፈጸመው ክህደትና ሴራ ጋር ተመሳሳይ ነው። በወቅቱ በትግራይ ከነበሩት 8 አውራጃዎች ውስጥ 4ቱ ማለትም አክሱም፣ አድዋ፣ አጋሜና ሽሬ ህወሓትን ሲደግፉ፣ በአንጻሩ ተንቤን ወይም አብያዲ፣ እንደርታ ወይም መቀሌ፣ ክልተ አውላሎ ወይም ምቁሮ፣ ራያ አዘቦ ወይም ማጮ ደግሞ ደርግን ይደግፉ የነበሩ ከመሆኑም በላይ ህወሓት ደርግን ወደሚደግፉ አውራጃዎች ሲመጣ ህወሓትን ገርፎ የሚያባርሩት የዚህ አውራጃ አርሶ አደሮች ነበሩ። ይህን ህዝባዊ ተቋሙ መቋቋም ያቃተውና የደርግን ማህበራዊ መሰረት ለመናድ ያቀደው ህወሓት ደርግን ከህዝብ ለመነጠል ሲል ደርግን የሚደግፉ 4 አውራጃዎች ገበያ የሚገበያዩበት ቦታ ከሆነው ሃውዜን ላይ ያነጣጠረ አስከፊ ሴራ ጠንስሶ አደረገው። ይህም ራሱ ህወሓት የሃውዜን ገበያ ላይ የተሰበሰቡ ነዋሪዎችን ከሻቢያ ጋር ተመሳጥሮ ከ1800 እስከ 2500 የሚደርሱ ንጹሃን ዜጎችን በጀትና በቦምብ ጨፍጭፎ ገደለ። ይህን አሰቃቂ አየር ድብደባም ወዲያውኑ የራሱ የፖለቲካ ትርፍ ማግኛ በማድረግ ህዝብን ከመንግስት ለመነጠል በጊዜው ተጠቅሞበታል። ታዲያ ይህ የህወሓት የጭቃኔና የማታለል ባህሪ በታሪክ ተሸሽጎ የቀረ ሳይሆን ቡድኑ ዛሬም ድረስ የትግራይን ህዝብ መከራ ለራሱ የፖለቲካና ኢኮኖሚ ህልውና መጠበቂያ እያደረገው ነው። ህወሓት ዛሬም በጦርነት ምክንያት የተፈናቀሉ ምስኪን ዜጎችን፣ በጦርነት አካል ጉዳተኛ የሆኑ ወጣቶችና በችግርና በረሃብ እየተቆላ ያለውን የትግራይ ህዝብ ስም እንደ ንግድ ዕቃ እየተጠቀመ ይገኛል። ቡድኑ የህዝቡን ስቃይ፣ መፈናቀልና ሰብአዊ ቀውስ ለዓለም አቀፉ ማህበረሰብ በማሳየት የእርዳታ ገንዘብ የሚያጋብስበት፣ በህዝቡ ስም የሚመጣውን ሰብአዊ እርዳታ ለራሱ ታጣቂዎችና ለፖለቲካ ጥቅሙ የሚያውልበት፣ እንዲሁም አካል ጉዳተኞችና ተፈናቃዮችን ለፖለቲካ ትርፍ በመጠቀም ስልጣኑን ለማራዘም ሴራዎችን እየጎነጎነ ነው። በአጠቃላይ አዶልፍ ሂትለር በጥንቃቄ የተቀነባበረ ሴራን ለሁለተኛ የዓለም ጦርነት መክፈቻ እንዳደረገው ሁሉ ህወሓትም ከትላንት እስከ ዛሬ የንጹሃንን እልቂት፣ ስቃይ፣ ሴራ ጠንስሶ እየተጠቀመ የራሱን የስልጣን ዕድሜ ለማራዘም እየሰራ ያለ ጨካኝ አረመኔ ቡድን ስለሆነ በቃ ተብሎ ለአንዴና ለመጨረሻ ጊዜ ከትግራይ ምድር መወገድ አለበት።